ለውጥ በምኞት አይመጣም፣ በመገለጥ ነው የሚመጣው። በምኞት አይመጣም፣ ጨፍኖ በመመኘት አይመጣም፣ በመገለጥ ነው። የነቃችሁ ብርሃን መጽሐፍ እንዲላል ከፀሐይ እጅግ የሚበልጥ ብርሃን አለ። በመጣብኝ ጊዜ ምን አለ? ሰሬንድ አደረገ፣ ወደቀ። ምንድነው የጣለው? ያየው ታላቅ ብርሃን። ጌታ ኢየሱስ ተገለጠለት። በምድር ላይ ትልቁ መገለጥ ኢየሱስን ማወቅ ነው። በምድር ላይ ለክርስቲያን ትንሹ መገለጥ ወንድሙን ማወቅ ነው። የሐዋርያት ሥራ ምዕራፍ 26 ከቁጥር 9 ጀምሮ ያለውን የእግዚአብሔርን ቃል እናነባለን። እኔም ራሴ የናዝሬቱን የኢየሱስን ስም የሚቃወም እጅግ ነገር አደርግ ዘንድ እንዲገባኝ ይመስለኝ ነበር። ይህንም ደግሞ በኢየሩሳሌም አደረግኩት። ከካህናት አለቆችም ስልጣን ተቀብዬ እኔ ከቅዱሳን ብዙዎችን በወህኒ አሳሰርኳቸው። ሲገድሏቸውም አብሬ ተቸሁ። በምኵራብም ሁሉ ብዙ ጊዜ እየቀጣሁ ይሰድቡት ዘንድ ግድ አልኳቸው። ያለ ልክ ስቆጣባቸውም እስከ ውጭ አገር ከተማዎች ድረስ እንኳ አሳድድ ነበር። ስለዚህም ነገ ከካህናት አለቆች ስልጣንን ትእዛዝን ተቀብዬ ወደ ደማስቆ ሲሄድ ንጉሥ ሆይ በመንገድ ሳለው እኩለ ቀን ሲሆን በዙሪያዬና ከኔ ጋር በሄዱት ዙሪያ ከፀሐይ ብሩህነት የበለጠ ብርሃን ከሰማይ ሲበራ አየሁ። እስቲ አየሁ በሉ። ሁላችንም በምድር ላይ በወደቅን ጊዜ ሳኦል ሳኦል ስለምን ታሳድደኛለህ? የመውጊያውን ብረት ብትቃወም ለአንተ ይብስብሃል የሚል ድምፅ በዕብራይስጥ ቋንቋ ሲናገረኝ ሰማሁ። እኔም ጌታ ሆይ ማን ነህ አልኩ። እርሱም አለኝ አንተ የምታሳድደኝ እኔ ኢየሱስ ነኝ። ነገር ግን ተነሳና በእግርህ ቁም። ስለዚህ እኔን ባየህበት ነገር ለአንተም በምታይበት ነገር አገልጋይና ምስክር ትሆን ዘንድ ልሾምህ ታይቼሃለሁና። አሜን። ቁጥር 17 የኃጢአትንም ስርየት በእኔም በማመን በተቀደሱት መካከል ርስትን ያገኙት ዘንድ ከጨለማ ወደ ብርሃን ከሰይጣንም ስልጣን ወደ እግዚአብሔር ዘወር እንዲሉ ዓይናቸውን ትከፍት ዘንድ ከሕዝቡና ወደ እነርሱ ከምልክ አሕዛብ አድንሃለሁ። ዛሬ የምሰብከውበት ርዕስ ታላቁ መለወጥ፣ ከአሳዳጅነት ወደ ተሳዳጅነት፣ ከነፍሰ ገዳይነት ወደ ተገዳይነት። ኢየሱስ ያድናል። ለውጥ በምኞት አይመጣም፣ በመገለጥ ነው የሚመጣው። ለውጥ በምኞት አይመጣም፣ ጨፍኖ በመመኘት አይመጣም፣ በመገለጥ። የነቃችሁ ብርሃን መጽሐፍ እንዲላል ከፀሐይ እጅግ የሚበልጥ ብርሃን አለ። አሜን። በመጣብኝ ጊዜ ምን አለ? ሰሬንድ አደረገ፣ ወደቀ። አሜን። ወደቀ። ምንድነው የጣለው? ያየው ታላቅ ብርሃን። ጌታ ኢየሱስ ተገለጠለት። በምድር ላይ ትልቁ መገለጥ ኢየሱስን ማወቅ ነው። በምድር ላይ ለክርስቲያን ትንሹ መገለጥ ወንድሙን ማወቅ ነው። ኢየሱስ ያድናል። አሜን። የዛሬ የተወሰኑ ዓመታት ወደ 2006 ወይ 2005 አካባቢ አዲስ አበባ ዩኒቨርሲቲ ነው የተማርኩት። ስማር ዛሬ እግዚአብሔር አይናችሁን ደግሞ ይክፈት። አሜን። አሁን እንገባለን። ይሄን ቀበሌውን ለቀን በኢየሱስ ስም በመገለጥ መንፈስ እንሄዳለን። ሃሌሉያ። እና እዛ ዩኒቨርሲቲ ስገባ
በተቻለ አቅም የሆነ ኤክስፐሪመንት መስራት ፈልጌያለሁ በራሴ ላይ ሪል የእግዚአብሔር መንፈስ በኔ ላይ አለ ወይስ የለም? ቸርች አልሄድም፣ ከተማሪ ጋር ህብረት አላረግም፣ ጺሜን አበጥሬው ነው የገባሁት። በስጋ ስታይ ሞር ልመስል የምችለው ሙስሊም ነው። ፊቴም እንዲህ ስለሆነ ረዘም ስለሚል የሶማሌ ሙስሊም እና ራሴ ላይ ኤክስፐሪመንት መስራት ፈልጌ ነበር። እዛ ስገባ ገብቼ የመጀመሪያ ጊዜ ከአዛቦች ጋር ኳስ እየተጫወትኩ ማንም አማኝ መሆኔን አያቅም፣ ከአማኞች ጋር ህብረት አላረኩ። ግን አዛቦች በሙሉ በእግር ኳስ ወደውኛል። ተሹሜ ነበር አምበል ነኝ። እና አንድ ጊዜ አያስችላችሁም ውስጣችሁ ያለው እሳትና ወንጌል ስመሰክር ተከስሼ ብላክ ሊስት የሚባል አለ፣ አስፈረሙኝ ፖሊሶቹ። ማንም አያቅም። ሁለተኛ ጊዜ ግን ማቴማቲክስ ዲፓርትመንት ስፔስ ላይ ያጠናው እያለ ነው አንድ ሴት እያለፈች እያለ መንፈስ የወደቀው። ስገስጽ ፖሊሶች ክንፌን ይዘው፣ አዲስ አበባ ፖሊስ ነው የሚጠብቀው እንደ ሐዋሳ ዘበኛ። ኢየሱስ ጌታ ነው። ይዘው አስገቡኝ። ሪከርድ አለበት፣ ይሄ ልጅ መባረር አለበት። ምንድነው ሃይማኖት? ፕሮቴስታንት ነኝ እኔ ነው። አዎ። ልጅቷ ምንድናት? ኦርቶዶክስ ነች። ኦኬ። የፕሮቴስታንቱም ፌሎሺፕ የሚባል ይምጣ፣ የኦርቶዶክሱም ግቢ ጉባኤ ነው ምናምን የሚባል ይምጣ ተባለ። ስለምን እያወራችሁ ነው? ስለ ዝቅተኛው መገለጥ። ያንቺ ዝቅተኛ መገለጥ ማለት ነው ወንድምሽን ማወቅ ነው። ትልቁ መገለጥሽ ኢየሱስን ማወቅ ነው። አሜን አትሉማ? ኢየሱስ ያድናል። የልጅቷ ሃይማኖት መሪዎቿ ይባረር ክሰሽው አሏት። የኔ ብዬ የተመደቡት ደግሞ ታቁታላችሁ ተባሉ። አይተነውም አናቅም፣ ከኛ ወገን አይደለም አሉ። ለምን አያዩም? ምን አይሉ? የሚያዩት ምንድነው? መዝገብ ነው። እዚህ ፌሎሺፕ አባል ነኝ ብሎ የጥልቅ ሰውን ቢመዘገብ ችግር የለውም፣ ተመዝግቧላ። በመንፈስ ግን ያቺ ሴት እግዚአብሔር ፈውስ ለኔ ስለሆነልኝ አለች፣ አልከሰውም፣ እንደውም ነፃነት ተሰምቶኛል፣ ይለቀቅ። አሜን። ጎናችሁ ያለውን ሰው ወንድምህን ማወቅ ስትጀምር በሉት፣ ወደ መገለጥ ውስጥ እየገባ ነው በሉት። ዛሬ ሰው አማኙ ወንድሙን አያቅ። ያ ሰውዬ እዛ ጋር የሚሰብከውን ታውቀዋለህ? አላውቀውም፣ እኛ ቸርች አይደለም ይላል። እግዚአብሔር እኔ እነግርሃለሁ በየሃይማኖት ቦታዎች ውስጥ ሰው አለው። አሜን አሜን። እኔና አንተ ያላየናቸው በመንግስቱ ውስጥ ግን የእግዚአብሔር ሴክሬት የሆኑ ሰዎች አሉ። አሜን አሜን። ስለዚህ አማኝ ዝቅተኛ በቃ ትንሹ መገለጡ ወንድሙን ያውቃል፣ ያሸታል፣ ይሄ ከኛ ወገን ነው ይላል። አሜን አሜን። ትልቁ መገለጡ ግን ኢየሱስን ያውቀዋል። ስለ ግሬት ኮንቨርዥን ነው ማወራችሁ። ታላቁ መገለጥ፣ ታላቁ መለወጥ፣ ግሬት ቼንጅ በህይወታችን የሚመጣው ባየነው ብርሃን ልክ ነው። አሜን። ጳውሎስ
አሳዳጅ ነበር፣ ጨካኝ ነበር፣ ገዳይ ነበር፣ አመፀኛ ነበር። ያ ብርሃን ሲበራለት ኢየሱስ ሲገለጥለት ግን ህይወቱ ተቀየረ። የአንድ ሰው ህይወት ማይቀየር ከሆነ ምን እያለክ መሰለ? አልተገለጠለትም። ኢየሱስ አልቀመሰውም ኢየሱስን። አሜን ነው። ሲገለጥልህ ያ ብርሃን፣ ያ መገለጥ ሲመጣብህ ለውጥ ነው የሚሆነው። ፉሊ ነው ደግሞ ለውጡ የሚሆነው፣ ፓርሻሊ አይደለም፣ ፉሊ። አሜን አሜን። ሚጸየፈውን ነገር ሊሞትለት ቆመ። ሰዎች ሲያረጉት ሚጸየፈውን ነገር እኮ አንድ አይሁድ ውስጥ የተወለደን ልጅ እንዴት ሰው ምናምን እያለ ለእምነቱ ቀንጦ ሚጋደልለትን ሃይማኖቱን ትቶ ለዛ ለተገለጠለት ብርሃን መኖር ጀመረ። በህይወቱ ለውጥ ሆነ። አሜን አሜን። ወረድ ብሎ ንጉሥ አግሪጳ ሆይ አለው ለንጉሱ፣ ከሰማይ ለተገለጠልኝ ራእይ እምቢ ማለት አልችልም አለ። አልችልም። የተገለጠልኝ ምን አለ? ታላቅ ራእይ አለ። ታላቅ ምን ብርሃን አለ። እስቲ ታላቅ ብርሃን አለ በሉኝ። ኢየሱስ ያድናል። አሜን አሜን አሜን። ታላቁ ብርሃን ሲገለጥልህ ህይወትህ በቃ አንድ ነበር፣ አይቀጥልም። እንዴ አይቀጥልም። ሐዋርያው ጳውሎስ ለተሰሎንቄ ሰዎች ምዕራፍ 1 ቁጥር 1 ላይ ምን ብሎ ነው የጻፈላቸው? ወዳጆቼ ሆይ ተሰሎንቄ ቤተክርስቲያንን እኮ ጳውሎስ እኮ ያገለገለው ለ3 ሳምንት ብቻ ነው። አረ በኢየሱስ ስም እጅ ይምጣብን። ለ3 ሳምንት ነው ያገለገለው። ከዛ በኋላ አሳደው ነው ያስወጡት ከዛ ከተማ። ለ3 ሳምንት ባገለገለውና በተከለው ቤተክርስቲያን ውስጥ ግን እንደ የሚል ቃል ታገኛላችሁ። ምዕራፍ 1 ቁጥር 3 ላይ የእምነታችሁን ሥራ አለ። የእምነታችሁን ምን ሥራ? አሜን ነው። የፍቅራችሁን ድካም አላቸው። የተስፋችሁን ጽናት አየን አላቸው። በ3 ሳምንት ነው የምነግርህ። ለምን? ሰውየው ጳውሎስ የተገናኘው ማንትል ከባድ ማንትል፣ በደማስቆ ሜዳ ላይ ወደ ጳውሎስ ሲስተም ውስጥ የገባው ብርሃን የትኛውንም ጨለማ የሚነቅል ነው። አሜን 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 አሜን። ጌታ ኢየሱስ ክርስቶስ ዛሬ አይንህን የምከፍትልህ ይህንን ብርሃን የምገልጥልህ የሚያይ እንድትባል አይደለም፣ የሌሎቹን አይን እንድትከፍት ነው። አይንህን እግዚአብሔር ምንድነው? በአዲስ ኪዳን የአገልጋዮች ዓላማ የትውልድን አይን መክፈት። ወደ ማን? ወደ ኢየሱስ። እስቲ ወደ ኢየሱስ በሉ። የትውልድን አይን ምን ማድረግ? መክፈት። ሃሌሉያ። በጣም ህያው የሆንክ ከሆነ አላየኸውም ማለት ነው። ህያው ከሆንክ በጣም ህያውነት ካለብህ አላየኸውም። ለምን? ዮሐንስ ባየሁት ጊዜ ህያው ሆንኩ አላለም፣ እንደ ሞተ ሰው። ኢየሱስ ያድናል። አቤት ማየት ይሁን፣ ማየት ይሁን። አሜን። ግሬት የሆነ ኮንቨርዥን፣ ታላቅ ለውጥ፣ ከፈሪነት ወደ ደፋርነት፣ ከከሃዲነት ወደ ታማኝነት፣ ከኃጢአተኝነት ወደ ጻድቅነት፣ ከጨለማ ወደ ብርሃን የሚቀይረው መገለጥ ይባላል። ሃሌሉያ። ኢየሱስ ሰው ተገልጦለት የድሮ ሌብነቱን እዚህ መጥቶ ከቀጠለ አልተገለጠለትም።
ጎናችሁ ያለውን ሰው በተመሳሳይ ምርት እንዳትሸወድ በሉኝ። ኢየሱስ ያድናል። አሜን በል አንዴ እባክህ። ኢየሱስ ጌታ ነው። ሱናማይቱ ሴት ቤት ነብዩ ሁሉ ጊዜ ሲያልፋ የቹና ዲዘርን አርጋ ይሄ እግዚአብሔር ሰው ነች፣ ጻድቅ ሰው ነች። ቤቴ እየገባ እየበላ እያረፈ ይዳለች። ባለቤቷን ደግሞ አንድ ቀን ለምን ይሄ ሰው ለምን ያልፋል? ለምን እዚህ መኖር አይጀምርም? ለአገልግሎት ወደዚህ ምድር ሲመጣ እኛ ቤት ይረፍ። ስለዚህ ግራውንድ ፕላስ ዋኑን እንልቀቅለት። አሜን ነው። እስቲ አሜን በሉ። ኢየሱስ ጌታ ነው። እና ሚገርም ሰው ይሄማ ጸጋ ያለብኝ ይመስለኛል። ወድቆ ኖር ያላቀማ ነው። የተወጋ ይገባል፣ ይበላል፣ ይጠጣል፣ ሰገነቱ ላይ ይወጣል። ባሏ ማን ነው? እድሜው ስንት ነው? ምን ይበላል፣ ምን ይጠጣል? ወሬ የለም፣ አያውቅም። በኢየሱስ ስም አለማወቅ ይሁንላችሁ። አሜን ነው። ይገባል። አሁን እኛ ሀገር ቢሆንሳ ይሄ ፓስተር ቅዱሳንን አይጎበኝም። ሰማይ ቢጎበኝሽ ይሻላል። አሜን አሜን። ይገባል፣ ይበላል፣ ይጠጣል፣ ይወጣል፣ ይወርዳል። አለቀ። ወሬ እስቲ ወሬ የለም በሉኝ። ወሬ የለም። እና በደንብ ደግሞ እቺ ሴት ባለጠጋ ሴት ብቻ ሳትሆን ኃይለኛ የመለየት መንፈስ ያላት ሴት ናት። እቺ ሴት ብዙ ነገር አደረገችልን፣ ምን ላደርግላት ብሎ አገልጋዩን ጊያዝን ሲጠይቀው ጊያዝ እንዲህ አለ፣ ጌታዬ አታውቅም እንዴ? እቺ ሴት እኮ ልጅ የላት፣ ባሏ ምን ብሏል? ምን ብሏል? አርጅቷል። በዚህ ዘመን ቢሆንሳ ሰንፈተ እንትን ምን ተስቃለ? እውነት አይደል? እንትን የማማከር አገልግሎት ማን አጥናለህ? ያንተ ስራ ተንበርክኮ መጸለይ እንጂ የቤተሰብ መምሪያ አማተርነት ነው ወይ? ኢየሱስ ያድናል። አሜን አሜን። ነብዩ ግን አያውቅም። ከሰማይ ጋር ነው ጨዋታው፣ ከሰማይ ጋር ነው ጉዳዩ። ቤቷ ይበላል ይጠጣል፣ but he have no any information። አቦ በዚህ ተባረኩ። ኢየሱስ ያድናል። አሜን አሜን አሜን። ከዛ በደም ነው እንደ ያወጥራልኝ። ኦኬ ዛሬ አመት በዚህ ጊዜ ወንድ ልጅን ትወልጃለሽ አላት። ወለደች። ከጊዜ በኋላ ልጁ ሕፃን ሆኖ እንዳልሞተ ያወኩበት ምክንያት አለ። ሕፃን አይደለም ልጁ የሞተው። ለምን ካልከኝ ነብዩ አስተኝቶት አፉን ባፉ አፍንጫውን ባፍንጫው። እንዴት ነው አሁን ሕፃን ልጅ ላይ ታረጋለህ? እንደዛ ትልቅ ነው ማለት አድጓል ልጁ። ኢየሱስ ያድናል። አሜን አሜን። ልጁ አድጓል፣ ሞተባት። ሲሞትባት ወስዳ አንስታ ፎቅ ላይ ወጣ ፎር ዘ ፈርስት ታይም የእግዚአብሔር ሰውን ቤት ከፍታ፣ አሜን፣ በእግዚአብሔር ሰው አልጋ ላይ አስተኛችሁ። እስቲ አስተኛችሁ በል። አስተኛችሁ። የጊያዝ እኮ ምንጣፍ ይኖራል እዛ፣ አላረገችም። በእግዚአብሔር ሰው አልጋ ላይ ቀጥ ብላ ሎሌዎችን ይዛ አህያን ጭና ቀጥ ብላ ወደ ቄርሜሎስ ተራራ ስትሄድ ከሩቅ አያትና ነብዩ ጊያዝን ላከው። ሲልከው ሰላም ነው አለችው፣ ካንተ ጋር አላወራ። ምንድነው ሲል አሁን የሰጠኸኝ ልጅ ስላረፈ ስለሞተብኝ አልለይህም፣ አብረኝ ካልሄድ ስትል ጊያዝ ፈጥነህ ሂድ አለው። በተመሳሳይ ምርት አንሸወድም፣ አልሄድም አለች ከሱ። አሜን ነው። በተመሳሳይ ምርት አንሸወድም።
የኤልሳን በትር ይዟል። ግን አልሄድም አለች። መወርደው ከማን ጋር ነው? ካንተ ጋር ነው። ታላቁ መገለጥ ያለው ማን ጋር ነው? አንተ ጋር ነው። ኢየሱስ ጌታ ነው። አሜን 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 አሜን። በተመሳሳይ ምርት ተራራ ላይ የሚውሉ ሰዎች አሉ። ዓለሙን ያገኙት ሰዎች አሉ። ሪል የሆኑ ሰዎች አሉ። ጄኒውን የሆኑ ሰዎች አሉ። ሃይ ኮፒዎች አሉ። ንጉሥ ዖዝያን በሞተበት ዓመት እግዚአብሔር ከፍ ባለ ተራራው ላይ ነብዩ ኢሳይያስ ባይገለጥለት ኖሮ ያ ብርሃን በላዩ ላይ ባይበራ ኖሮ አንደበቱ ላይ ያለውን ርኩሰት አያይም ነበር። አንደበቱ ላይ ያለውን ርኩሰት ባያይ ኖሮ ሜጀር ፕሮፌት አይሆንም ነበር። አሜን ነው። ያ ብርሃን ግን ሲገለጥ እስካሁን እኔ ነኝ እንዲያገለግልኩት ወደቀ። ደፋር የምትሆነው ለምን እንደው ታውቃለህ? ማየት ስታቆም ደፋር ትሆናለህ። ዛሬ እግዚአብሔር አይናችንን ይክፈተው እያልኳችሁ ነው። በጣም ደፋር ትውልድ የተፈጠረው ለምንድን ነው ታውቃለህ? ጨለማ ስለነገሰ። ጨለማ ደፋር ያደርጋል። ጨለማ ደፋር ያደርጋል። ጨለማ ትዕቢተኛ ያደርጋል። ብርሃን ደግሞ ያንቀጠቅጣል። አሜን አሜን። ዛሬ እሱ ብርሃን የተገለጠ ይሁን። ኢየሱስ ያድናል። የዮሐንስ ወንጌል ምዕራፍ 1 ከቁጥር 44 ጀምሮ ያለውን ቃል አንብቤ ልጨርስ። ፊልጶስ ናትናኤልን አግኝቶ ሙሴ በሕግ መጻሕፍት ነቢያትም ስለ እርሱ የጻፉለትን የዮሴፍን ልጅ የናዝሬቱን ኢየሱስን አግኝተነዋል አለው። ናትናኤልም ከናዝሬት በጎ ነገር ሊወጣ ይችላልን አለው። ፊልጶስም መጥተህ እይ አለው። ምን በል? ኢየሱስን ማብራራት አይቻልም። ኢየሱስ የሚታይ ነው። አሜን ነው። ኢየሱስ አይብራራም። ዊ ካንት። ኢየሱስ የሚታይ ነው። አሜን ነው። ፊልጶስ ላንተ የሚሆን ቴዎሎጂ ነው የለኝም። ናና ምን በል? ማየት ይሁንልን። በኢየሱስም ማየት ይሁንልን። ኢየሱስም ናትናኤል ወደ እርሱ ሲመጣ አይቶ እነሆ ተንኮል የሌለበት እውነተኛ እስራኤላዊ አለ። ምን የሌለበት? እስራኤል የያዕቆብ ስም ከተቀየረ በኋላ የመጣ የያዕቆብ ስም ነው እስራኤል። ያዕቆብ ተንኮል የሌለበት ሆኖ አያውቅም። ያዕቆብ ተንኮል የሌለበት ከዘፍጥረት ምዕራፍ 28 በኋላ ነው። ያዕቆብ ሕይወቱ የተቀየረው በቤርሳቤ መሰላል ከሰማይ ተዘርግቶ ሰው ሲወጣ መላእክት ሲወጡና ሲወርዱ ካየ ወዲህ ነው። ሲያጭበረብር የኖረ ሰው ከ29ኛው ምዕራፍ ጀምሮ በላባ ሲጭበረብር ደግሞ ታያል። ግሬት የሆነ ቼንጅ በሕይወት የሚመጣው ብርሃኑ ከበራበ በኋላ ነው። አሜን ነው። በዘመኑ ሁሉ ያጭበረብር ነበር እስከ ምዕራፍ 28። ምዕራፍ 29 ደግሞ በተራው በላባ መጭበርበር ጀመረ። ከትዳሩ ጀምሮ ያጭበረብረው ነበር። በህይወት ለውጥ እንዲመጣ ከፈለክ ግሬት ቼንጅ የሚያመጣው ብርሃን ነው። አሜን ነው። አሜን ነው። የሥነ ምግባር ትምህርት ለውጥ አያመጣም። ለውጥ የሚያመጣው ያ ብርሃን ነው። ክብር ለኢየሱስ ይሁን። ናትናኤልም እንዴት አወከኝ ብሎ ጠየቀው። ኢየሱስም ከበለስ ዛፍ ስር ሳለህ ገና ፊልጶስ ሳይጠራህ አየሁ ሲል መለሰለት። ናትናኤልም መልሶ ረቢ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለው። ኢየሱስም ያመንከውም
ከበለስ በታች ስር አየው ስላልኩ ነውን? ገና ከዚህ የሚበልጥ ነገር ታያለ። ከዚህ የሚበልጥ ነገር ምን ትላለህ? ታያለ አለው። ጨምሮም እውነት እልሃለሁ ሰማይ ተከፍቶ የእግዚአብሔር መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ። መሰላሉ ኢየሱስ ነው። አሜን ነው። እቺ እኮ ከገባ እኮ በቃ ክብር ለኢየሱስ ይሁን። መሰላሉ ኢየሱስ ነው። ሰማይና ምድርን የሚያገናኝ በአብና በሰው መካከል ያለውን ክፍተት የዘጋ ኢየሱስ ነው። ክብር ለጌታ ይሁን። አሜን አሜን አሜን። ሙሴ በመጽሐፉ ነቢያት የመሰከሩለት የዮሴፍን ልጅ አገኘን ሲባል ያላመነ ሰውዬ የማን ልጅ ሲባል? የዮሴፍ ልጅ። ኢየሱስ ግን አንዴ መገለጥን ሲነግረው ሲገለጥለት አንተ የእግዚአብሔር ልጅ ነህ አለው። አሜን ነው። አየኸው እንዴት እንደተቀየረ በአንድ ቁጥር ውስጥ። ይሄ ታላቅ ለውጥ፣ ይሄ ታላቅ የሆነ ዕውቀት ወደዚህ ወደ ናትናኤል የገባው በመገለጥ መንፈስ። የኢትዮጵያ ምድር አሁን የሚያስፈልጋት የሚያዩ ሰዎች ነው። የሚፈልጉትም የሚያዩ አይደሉም፣ የሚፈልገው የሚያዩ። ኢየሱስ ያድናል። አሜን አሜን። ወንድማቸውን የሚያውቁ ይሄ ከኛ ወገን ነው የሚሉ በመንፈስ የሚመላለሱ የሚያነቡ። ኢየሱስ ጌታ ነው። ግሬት የሆነ ቼንጅ የሚመጣው በህይወታችን፣ በኑሮአችን፣ በነገራችን ሁሉ በሚመጣብን ብርሃን ነው። የሚመጣብን የብርሃን ማግኒቲዩድ መጠን የህይወታችን ለውጥን ይወስናል። አሜን ነው። ክብር ለኢየሱስ ይሁን። አንዳንድ ሰው ትንሽ ነገር መታዘዝ አይችልም ስላልበራለት። አንዳንድ ሰውስ የበራበት ብርሃን ታላቅ ከሆነ የሚታዘዘው ነገርም እጅግ ታላቅ ይሆናል። አሜን ነው። ዛሬ ይሄ ብርሃን በእያንዳንዳችሁ ቤት በኢየሱስ ስም ይግባ። እዚህ ከተማ አንድ ሰው አለ ይባል። በዘራችን አንድ ሰው አለ ይባል። ወዳጆቼ የእግዚአብሔር ነገር በእናንተ ላይ ሲመጣ ትለያላችሁ። ይኸውላችሁ የእግዚአብሔር ነገር በእናንተ ላይ ሲበራ እንደ ሜዳ አህያ አትመሳሰሉ። ትለያለህ። እስቲ እለያለሁ በሉ። ከምኑ የተነሳ? ከብርሃኑ የተነሳ። አሜን አሜን አሜን። ከምኑ የተነሳ? ከብርሃኑ የተነሳ። ክብር ለኢየሱስ ይሁን። አሜን። በኢየሱስ ስም ማየት ይሁን። እሳት መካከል ይሄ ጎማ የጨሰበት ነገር ውስጥ ካለፋችሁ ልብሳችሁን እሱን ይላል። ከኢየሱስ ጋር ከዋልንስ? አሜን አሜን። ከሱ ጋር ከዋልንስ? ዛሬ በጌታ በኢየሱስ ክርስቶስ በምድር ላይ እግዚአብሔር አንድ ሰው ብቻ እንዳለው አስቡ ዛሬ። እሱም አንተ ነህ። ሃሌሉያ። በቃ እግዚአብሔር በምድር ላይ አንድ ሰው አለው፣ አዳም አለው። በቃ እኔ ነኝ ያ ሰው በል እና እግዚአብሔር በእኔ ላይ ፕሮጀክት አለው። ያንን ብርሃን ወደዚህ ዓለም ኢሚት አደርጋለሁ፣ እለቀዋለሁ። ድብን ያለ ከሃዲው ታማኝ መሆን ይቻላል ከብርሃኑ የተነሳ። ደካማው ብርቱ መሆን ይችላል ከምኑ የተነሳ? ከብርሃኑ የተነሳ። የመገለጥ መንፈስ በእናንተ ላይ ሲመጣባችሁ ትልቅ የሆነ የህይወት ለውጥ ይሆናል። አሜን። ኢየሱስ ማን ነው? እስቲ ይመጣል በሉ። ይኸውላችሁ
ትዝ ይለኛል የዛሬ ሩቅ ዓመት ነው ገና 12ኛ ክፍል አካባቢ አንድ ልጅ ነበረ ከኔ ጋር አንድ ወንበር ላይ የሚቀመጥ ልጅ ስሙም አባቱም ስም ከኔ ጋር አንድ አይነት ነው በአያት ነው የምንለያየው እና ሶስት ሆነን ነው የምንቀመጠው አንዱ የእግዚአብሔር ሰው ስንማርና አሁን የእግዚአብሔር ሰው አንደኛው አሁን ቻናል ያለው ትልቅ የእግዚአብሔር ሰው ኢትዮጵያ ውስጥ ክብር ለኢየሱስ ይሁን ሶስታችን ስንማር ይሄኛው ልጅ ሁሌ ነው የሚያሾፈው እኔ ላይ የሆነች ብሎን ያላት ጫማ ፋዘር ገዝቶልኝ ቋ ቋ ቋ ትላለች ነብዩ ይመጣል ጫማ እኮ ትናገራለች ይላል ነብዩ ሆነን ቋ ቋ ቋ ሁሉ ጊዜ ነው የሚያሾፈው ከኔ ሲኒየሮች ደግሞ ነበሩ የመንፈስ ቅዱስ ስራ ላይ የሚያሾፉ በልሳን የሚቀልዱ ፖታሺየም ካርቦኔት ማለት እኮ ነው በልሳን እና እግዚአብሔር ሆይ ይሄን ልጅ አትነካም ወይ ብዬ ጸሎት ማድረግ ጀመር ይሄ ልጅ አይነካም ኮብልስቶን ነው ወይ ፌሎሺፕ አይቀርም ያሾፍብኛል ከጎናችን ያለው የእግዚአብሔር ሰው ላይ ያሾፋል ግን ፌሎሺፕ አይቀርም ቀድም እንዲህ ያልካት ነገር ይላል ዘገባ ያቀርባል በነጋታው ያሾፋል እግዚአብሔር ይሄ ልጅ አይነካም ወይ እኔ ተመስክሮልኝ ጌታን አላገኘው ቸርች ገብቼ ነው ወድቄ ራሴን ያገኘው እኔን ነካ ያ ኃይል አይነካም ይሄ ልጅ ሁሉ ጊዜ እግዚአብሔር ይሄ ልጅ አይነካም አስተማሪዎች ጌታን እየተቀበሉ ይሄ ልጅ አይነካም እንዳሾፈብኝ እድሜን ትምህርት ቤት ውስጥ በቃ እንዳሾፈ ወንጌል ስበኩ ብዬ ሁለት አረጌ ስልክ እሱ ወይ ኳስ ያወራል የሆነ ነገር ውስጥ ገብቷል ይሄ ልጅ አይነካም ወይ ጌታ ሆይ ሁሌ ማሾፍ አንድ ቀን ጌታ ቸር ነው ኢየሱስ ያድናል ዛሬ በቤታችሁ በጓዳችሁ አልነካ ያለ ነገራችሁ በኢየሱስ ስም ይነካ ዓርብ ዕለት ጸሎት ላይ ቃለ ሕይወት ላይ ነው የምናደርገው ፕሮግራማችንን እያገለገልኩ ያለ ጸሎት ተጀመረ እየጸለ ለመጀመሪያ ጊዜ በነገራችን ላይ ሰው ሲበር ያየሁት እሱ ልጅ ሲበር እኔ ሲወድቅ አይቻለሁ ሲጮህ አይቻለሁ ሲያለቅስ አይቻለሁ ሲስቅ እኔ ሰው አይቻለሁ በመንፈስ ቅዱስ ራእይ አይቶ ሲናገር አይቻለሁ ብዙ ነገር እግዚአብሔር አሳይቶኛል በዚህ ጥቂት ጊዜ ሰው ግን ሲበር ያየሁት በሱ ልጅ ነው ኢየሱስ ያድናል በጸሎት መካከል እጄንም አልጫንኩ ምንም እኔ አላልኩ መንፈስ ቅዱስ እላዩ ላይ በራበት አሜን አየር ላይ ነው የዞረው እንደዚህ ሕያው አምላክ ምስክር ብርሃኑ እኮ የለየለት ሰባኪ ሆነ መንገድ ላይ መስበክ ጀመረ እስቲ ብርሃኑ እኮ ነው በሉ አሜን ነው ዛሬ ይወል ትልቅ ለውጥ በሰው ህይወት ላይ የሚያመጣው የእግዚአብሔር ብርሃን ዱናሚስ ፓወር አሜን አሜን ዱናሚስ በቃ ፓወሩ የእግዚአብሔር ፓወር ሲበራ ለውጥ ይሆናል በኢየሱስም በቤታችሁ አልታዘዝ ባሏችሁ በልጆቻችሁ በእናንተና በእናንተ ጉዳይ ዛሬ ማታ እንደዚህ ይሆናል ይሄ የእግዚአብሔር ኃይል ያልፋል ይሄ የእግዚአብሔር ብርሃን ይበራል እስቲ ይበራል በሉ the great conversion የሚሆነው በምንድነው በብርሃን ሃሌሉያ እና ትንሽ እዛ ኬንያ ኪስዋሊ ኪዶጎ ላይ ትንሽ ማለት ነው ትንሽ ኪዶጎ ከሆነ የምትጸልዩት ብርሃን ይመጣባችኋል አሜን አትሉ ትንሽ ከሆነ ኤቭሪ ነገር ላይ ምን ይመጣል ብርሃን ጌታ ሆይ በኢየሱስ ስም አስገባን አሜን አሜን
ትንሽ ከሆነ መተነብዩት ይው ኢየሱስ ያድናል። አሜን አሜን። ትንሽ ጠልቃችሁ ወደ ውስጥ ነፍስ እንኳን አልቀረልኝም የሚያስብል ፓወር በኢየሱስ ስም እንደዛ ማገልገል ይሁንላችሁ፣ እንደዛ መኖር ይሁንላችሁ፣ በኢየሱስ ስም እንደዛ መሄድ ይሁንላችሁ። የእግዚአብሔር ብርሃን ታላቅ ለውጥ ያደርጋል። የመገለጥ መንፈስ ታላቅ ለውጥ ያደርጋል። እንጸልያለን። ያለ ምንም ነገር መኖር እችላለሁ፣ ደሞ አይደንቀኝም፣ ኖሬ አይቼዋለሁ። ግን ያላንተ ጌታ እንዴት እኖራለሁ? ግን ያላንተ ኢየሱስ እንዴት እኖራለሁ? አሜን 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 አሜን። ሰው ያረገኝ ጸጋ ነው ታሪኬን ለውጦ ከሞት አስመልጦ ጌታ ሆይ ተመስገን። ሰው ያረገኝ ጸጋ ነው ታሪኬን ለውጦ ከሞት አስመልጦ ጌታ ሆይ ተመስገን። አሜን 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 አሜን። አንተን ካገኘው ጀምሮ ሕይወቴ ባንተ አምሮ የፍቅርህን ብዛት አልችልም ልገልጻ፣ የምሕረትህን ብዛት አልችልም ልገልጻ። ሰው ያረገኝ ጸጋ ነው ታሪኬን ለውጦ ከሞት አስመልጦ ጌታ ሆይ ተመስገን። ሰው ያረገኝ ጸጋ ነው ታሪኬን ለውጦ ከሞት አስመልጦ ጌታ ሆይ ተመስገን። የፈሰሰው ሰማያዊ ጸጋ አኑሮኛል ካንተ ጋር፣ የመረጥከኝ ተባረክልኝ። በብርሃን በጌታ በኢየሱስም ቤታችሁ ይሞላ፣ ጓዳችሁ ይሞላ፣ ልጆቻችሁ ይሞሉ፣ ስራችሁ ይሞላ። የጨለማ ልጅ በስፍራ በሕይወታችሁ አያግኝ፣ በኢየሱስም አያግኝ፣ በኢየሱስም አያግኝ። እወድሃለሁ እጅግ አብዝቼ ከልቤ ጋራ እጄን አንስቼ፣ በምን ቋንቋ ነው ከቶ ምገልጸው የልቤ አምላክ ሆይ እወድሃለሁ እጅግ አብዝቼ ከልቤ ጋራ እጄን አንስቼ፣ በምን ቋንቋ ነው ከቶ ምገልጸው የልቤ አምላክ ሆይ ፍቅርልኝ። አሜን 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 አሜን። ሺዳቦራ ካታላቫና ካባሃ ዜቴኬ በሺያሩዳ ካባሃ መዓዛ ያለው ሕይወት፣ ጠረን ያለው ሕይወት፣ እሳት ያለበት ሕይወት እዚህ አለ። ብረሺ ካታካቡራ ካታላቫሃ ደገቤስ
ሼጋቡራ ካታላ ቫራዲጋ ባሃዛታ ካባያ ያንተ ክብር ያንተ እሳት ልጆችን ያገኝ፣ ልጆችን ያገኝ፣ ልጆችን ያገኝ፣ ወንዶቹን ያገኝ፣ ሴቶቹን ያገኝ። በጌታ በኢየሱስ ስም በእሳት ጉጠት መነካት ይሁን፣ በእሳት ጉጠት መነካት ይሁን፣ በእሳት ጉጠት መነካት ይሁን። ሕይወት እንደ ትላንትናው እንዳይቀጥል ላካዛታ ካባሺ